ጌታን እሱ ነው እናቴ ተሙት እሱ ነው ውስጤን አንዘፈዘፈ ራሱ ነው የኔ ማር ሁሉም ያ ማለት እኔ እንጃ ጭክን ብዬ መግባት እንደማልጨክን ሰው ስለሚያውቅ ነው መሰለኝ በዚህ ልክ የሚጋፋኝ ነገር ግን ይኸውልህ እኔ የሆነ ጊዜ ቆርጬ ከተነሳሁኝና ወደ የሆነ ስቴፕ ከገባሁኝ አንተም እሱ አብራም ብቻ አይደለም በቃ ማለት ዙሪያው ያሉ ሰዎች በሙሉ ማይሆን ነገር ውስጥ ነው የሚገቡት እና ይሄንን ነገር ማድረግ እኔ አልፈልግም ጥሩና ደስ የሚል ጊዜያቶችን በጓደኝነት አሳልፈናል እና ይሄንን ነገር ለምን እንዳረግ ታስገድዱኛላችሁ ሆኖ ነገሮች እያስፈራራሽ ነው ወይስ ምንድነው? ኖ ዘፖይንት ምክንያቱም ነገር አሁን ደግሞ እያስፈራራችሁ አይደለም እያስጠነቀቅኳችሁ እኔ የምነግረውን ነገር በደንብ አድርጎ ይሰማኛል እኔ የምለውን ነገር በደንብ አድርጎ አሁን ላይ በቃ ቢያንስ መቀበል ያለበትን እና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ ይሄ ገፋሽ የሚያደርገውን ቢሆነ የለም አንቺ እንድትቀበዩ የሚያደርጉትን ነገሮች አለ አይደል እኔም እንደዛ በብዙ ልክ እሱ ለአንቺ መስዋዕትነት እንደከፈለው እኔም ለሱ መስዋዕትነት እየከፈልኩኝ ነው ያለሁትና ኦኬ ለሱ መናገር የምትፈልጊውን ሀሳብ ለኔ ንገሪኝ እኔ ችግር የለውም ሄጄ እነግረዋለሁ ስለዚህ አሁን ኦኬ አያሽ እንዲህ ብላለችና ሀሳብክ ምንድነው የምትፈልጊውን ነገር ማለት ነው አንቺ የማይመለከትሽ ነገር ውስጥ እየገባሽ አትለፍልፊ ያልኩሽ እኮ አይመለከትሽም እኔ ይሄንን አርግልኝም ያንን አርግልኝም አልልሽም አይመለከትሽማ ገባሽ የምናገረውን ጉዳይ ለሱ ነግሯለሁ እንጂ አንቺ ደግሞ ማነሽ ምንድነሽ ብዬ ነው ደግሞ ከምን ቆጥሬሽ ነው ደግሞ አንቺንስ ማናገርሽ ይመለከተኛል ባብሽ ጉዳይ ይመለከተኛል ባንቺ ጉዳይ ላይ ማለቅለቃ ማዝ ያለብሽ ችግር አለብሽ እንደዛ አይነት ከወረዱ ቃላቶች ውጪ የተለየ የምትናገሪው ቃል ስለሌለ እኔ ነድስ አይደለም አሁን ዞሮ ዞሮ አንቺ እንድትሰድቢኝ ኦር እኔ እንድትሰድብሽ ምናምን አይደለም የመጣሁት ባብርሽ ነገር ግን ይኸውልሽ አይ ብዙ ነገር ቢደረግም ያው ነው በክብር ላውራሽ ብዙ ጊዜ ሞክሬያለሁና ስለደከመኝ ነው አሁን ላይ እዚህ ጋር መጥቼ ሩትዬ ምናምን ብዬ በስትክልም ባወራሽ ስነ ስርዓት ባለው መልኩ ማውራት ስለማትቺ ሁሌ ቦግ ማለትን ስለምታስቀድሚ ሶ አሁን ላይ ደግሞ እዚህ ጋር ይመጣ ነው በጣም ጥሩ ባብርሽ ጉዳይ ነገርኝ በቃ አይ እኔ በጣም ትንሽ ለማንኛውም አሁን ካንቺ ጋር ብዙ መነጋገር እኔ የማልፈልገው ባብርሽ ጉዳይ ያለው እኔ የማልፈልገው ልጁ ሰላም ነው ልጁ እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም እንደው ከይዞር ብትይ ደስ ይለኛል ብዙ ነገር እየረሳ ነው ወይኔ ፈጣሪ የኔ መልካም ሰው የኔ የዋህ ብዙ ነገር ነው የሚገባው ታውቂያለሽ ማይሆን ነገር ባንገባስ በእጅ የያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው የምልሽ እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ያውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍ ትችያለሽ እና አይመለከተኝም እንደማመጥ የሚገባውን ፍቅር የሚገባውን ነገር ያደረኩለትም አይነት ስሜት እየተሰማኝ ነው ይገባዋል ከዚህ በላይ ባደርግለት ደስ ይለኛል አሁን በኋላ እንድታናገሪኝ አልፈልግም ኦኬ አይ ምናልባት በቃሽ በእጅ የያዙት ወርቅ አይሆንብሽ በብልሃት በደንብ አድርገሽ ብሩክ ከኔም አንዳንድ ነገር በቃ ዞር በይልኝ ከዚህ ነው አለቀ ሀሳብሽ ዞር በይልኝ ሌላ ነገር ነው የምትፈልጊው በቃ እሺ መሄዱን እሄዳለሁ ግን ደግሞ ከዚህ በላይ አንቺ መስማት አልፈልግም እንደ ልብሽ ድሮ እንዳዘሽው ያ ሞኙና አብርሃም አይደለም የምታገኙ ገባሽ እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄር ሚል በጣም አረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው ስለዚህ በጣም ጥሩ ምክንያቱም የተሻለ ሀሳብ ስለምሰጠው ገባሽ በጣም በንግግር የምስማማ ሰው ስለሆንኩኝ በጣም ጥሩ ጭቅጭቅ ይልቅ መፍትሄ ስለማቀርብለት በዛ ወይ ነው እና በጣም ጥሩ ከአሁን በኋላ እንዴት እንደምንገናኝማ በደንብ አድርጌ ነው ማሳይሻውን ቤትሻለሽ አታስፈራራኝ አለ ዘፋኙ ኤንስ ብሩክ ብንሄድ አይሻልም በደንብ ነው ማሳይ